አዶናይ ማን ነው? አንተ ሌባ ቆርጠላለት መልእክተኛው የሚባል እነ ባላደራው እነ መልእክተኛው እነ ማስተር አብነት እኮ በዚህ ደረጃ አልተሞገሱ። እነ ባላደራው በጣም እግዚአብሔር ያሳያችሁ። እነ መልእክተኛው ፊታቸውን ደብቀው ያን ሁሉ ደሃ የሚያነሱ ማስተር አብነት የቆሰለ አካል አጥቦ አድርቆ ሆስፒታል አስገብቶ አድኖ ቤት ሰርቶ የሚሰጥ ልጅ አለ። ይሄንን ግን የደቡብ ልጅ ስለሆነ ምርጥ ኢትዮጵያዊ ስለሆነ ወገን የለውማ። ማስተር አብነት ምን ወገን አለ? ስልጣን ያለው ወገን የለውም። የዘረፈው ወገን የለውማ። ማስተር አብነትን ይሄ ኮልኮሌ አዶናይ ሊበልጠው አይችልም በፍጹም። ማስተር አብነት 30 ደቂቃውን ምርጫ ቢደረግ በ30 ደቂቃ 120 ሚሊዮን ህዝብ ይመርጠዋል። ተራ ዱርዬ ቂጡን የጣለ ለህፃናት ብልግናን የሚያስተምር የክብረ ሶዶም አባል አዶናይ ምን ያስተምራል? ምንም። የትኛውን ፊዚክስ ነው? ኬሚስትሪ? የትኛውን የመድኃኒት ቅመማ ነው? የትኛውን የአግሮ ኢንዱስትሪ ነው? የትኛው ተፈላሳፊ ነው? አዶናይ ለምን አልሄደም? የትግራይ እናቶችን ለምን አልቀለባቸው? ዘሮችን በጦርነት የተቆራረጡ እናቶች እንደውነቱ የተራቡ ደግሞ አሉ እንጂ ምንም ህዋት በዘረፈው ወርቅ በዘረፈው በትግራይ ህዝብ ተደበቀ እንጂ የትግራይ ህዝብ አልተጠቀም። እንደና አዶናይ ቤተሰብ ያለ ነው የተጠቀመው ወያኔዎች። ዛሬ ደግሞ የእነሱን ገንዘብ ለማስቀጠል ልጃቸውን ገንዘብ እየከፈሉ በሊሞዚን በምን በአርቲስት እያሳጀቡ ቀወጥ እየገዙ ቁርጥ እያበሉ ቀጥለዋል። ይህንን የማይሆን ነገር ነው። ዱቄት ነው የማደርግ። የምን አባት ከአምባሳደር ነው የሰጡ ሰዎችስ ማናቸው? እነሱ አዋርድ በዓለም ላይ የሚታወቀው ለፊዚክስ ለማቴማቲክስ ነው፣ ለህክምና ነው፣ ለመድኃኒት ቀማሚዎች ነው፣ ለአውሮፕላን ሰሪዎች፣ ለኤሌክትሮኒክስ መሳሪያ የሚገጥሙ ናቸው። ስቱፒድ ለአንተ ሴጋ መቺ የምን አባት ካዋርድ ነው?